السلام عليكم ورحمة الله وبركاته. ወንድሜና እህቴ እንዴት ናችሁ? ሰላም ናችሁ አይደል? አልሐምዱሊላህ አላህ የተመሰገነ ይሁን። የሆነ ጊዜ ላይ አላህ ሱብሓነሁ ወተዓላ ለምናችሁታል። ያን ለምናችሁትን ያሰባችሁትን ነገር አላህ ሲያሳካላችሁ በጣም ደስ ብሏችሁ መልካም ነገር አድርጋችኋል ወይ ደግሞ ወደ አላህ ተመልሳችሁ አላህን አመስግናችሁ ሰግዳችሁ ምን ብላችሁ አሳልፋችኋል። መጥፎ ነገር ሲያጋጥማችሁ ደግሞ በጣም ተበሳጭታችሁ አላህ የማይወዳቸውን ቃላቶችን አውጥታችሁ በጣም ብዙ ነገር ሰርታችኋል፣ አላህን የሚያስቀይሙ ነገሮችን ማለት ነው። በተቃራኒው ደግሞ አንዳንዶቻችን አላህ ሱብሓነሁ ወተዓላ መልካም ነገርን ሲውልልን መልካሙን ነገር የዋለልን ነገር ረስተን በጣም ጠግበን ከድንበር አልፈናል። አላህ ደግሞ ለቅጣት አንዳንድ ነገሮችን ሲከለክለንና እኛ የምንፈልጋቸውን ነገር ሲያሳጣን ወደ አላህ ተመልሰን አላህ ሆይ ስጠን፣ አላህ ሆይ ማረን፣ አላህ እንዲያድርግልን ይሄን ነገር እንፈልጋለን። ያ ነገር ሲሰጠን ደግሞ በዚያ ነገር እንጠማለን። እነኚህ ነገሮች ኖርማል ናቸው ወይ በሰው ህይወት ውስጥ ሲባል አው ኖርማል ናቸው። ኖርማል ባይሆኑ ኖሮ አላህ ሱብሓነሁ ወተዓላ ሁለቱንም ባልተናገረ ነበር ማለት ነው። ቁርአን ላይ እኮ ሁለቱም አለ። አላህ ሱብሓነሁ ወተዓላ دعوا الله ربهما لئن آتيتنا صالحا لنكونن من الشاكرين ብለው فلما آتاهما جعل له شركاء إلى الله سبحانه وتعالى መልካም ልጅ ከሰጠህን እንዲህ እናደርጋለን ብለው አላህ ደግሞ መልካሙን ልጅ ሲሰጣቸው ወይ ደግሞ መልካም ነገር ሲያደርግላቸው ያን ነገር ይቀለብሱታል አለ። መልካሙን ሲያገኙ وإذا مسه الشر جزوعا وإذا مسه الخير منوعا ነው። ሁለቱም ተጠቅሷል ቁርአን ላይ። ለምን ተጠቀሰ ስንል የሰው ልጅ አብዛኛው የሰው ልጅ ኖርማል ባህሪ ስለሆነ ነው። ግን አላህ ሱብሓነሁ ወተዓላ ልባችንን በኢማን ከሞላልን ቶሎ ራሳችንን መያዝ እንችላለን። ብዙ ሰዎች ችግር ሲደርስባቸው ወዲያው አላህን ያስታውሳሉ። በላእ ሲወርድባቸው ወዲያው አላህን ያስታውሳሉ። ሁሌ ደግሞ ከፊት ለፊታቸው ማጠፋ ሁለት አያ አለች። የመጀመሪያው አያ ምን የሚል ነው? አላህ ሱብሓነሁ ወተዓላ በቁርአን ውስጥ እኮ الذي خلق الموت سورة الملك ላይ ማለት ነው تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم ያለው الذي خلق الموت والحياة ليبلوكم أيكم أحسن عملا الله እኮ ሞትንም ህይወትንም የፈጠረው እናንተን ሊፈትናችሁ ነው። ልትፈተን የመጣኸው ፈተናውን ካለፍክ ነው፣ ከወደክም ወደክ። ስለዚህ ለፈተና የመጣ ሰው ሁሌ ያ የሚከሰተው ነገር ለፈተና እንደሆነ ያስባል ማለት ነው። ሌላኛው ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስም አለ። ምን አሉ ሰለላሁ ዐለይሂ ወሰለም? عجبا لأمر المؤمن أمره كله له خير የሙእሚን ነገር እኮ በጣም ይገርመኛል አሉ። ሁሉም እሱን የሚያገኛቸው ነገሮች ለሱ መልካም ይሆኑለታል። መጥፎ ነገር ካገኘ ወይ ደግሞ ፈተና ከበጣበት ፈተናው ላይ ትዕግስት አድርጎ ኸይር ነገር ያገኛል። መልካም ነገር ካጋጠመው ወይ ደግሞ የለመነው ነገር ከተሳካለትም በዚያ ነገር ተደስቶ አላህን ያመሰግናል። አመስጋኝም ነው፣ እንዲሁም ደግሞ ትዕግስተኛም ነው። ከነሱ መካከል አላህ ያድርገን። መጥፎ ነገር ሲያጋጥመን ከምንደነግጥ ብቻ ሳይሆን አላህ